ናችሁ እኔ ሚላ ባስኬትቦል ሊንክ አብዛኞቻችሁ በቲክቶክ ታቁኛላችሁ ብዬ አስባለሁ። ዛሬ ደግሞ በዩቲዩብ ተከስቻለሁ ማለት ነው። ከዚህ በኋላ እንደዚህ ረዘም ያሉና አዝናኝ የሆኑ ቪዲዮዎችን ደግሞ በዩቲዩብ ቻናል ይለቅላችኋለሁ ማለት ነው። ለዛሬ 5 በጣም ስሜታዊ የሚያደርጉ በኤንቢኤ ታሪክ ውስጥ የተፈጠሩ ሁኔታዎችን እነግራችኋለሁ ማለት ነው። ወደ 5ቱ ምርጥ ታሪኮች ከማለፌ በፊት ግን ይህንን የዩቲዩብ ቻናል ላይክ፣ ሰብስክራይብ እና ሼር በማድረግ እንግዲህ ቤተሰብ እንድትሆኑ ጠይቃችኋለሁ። ወደ 5ቱ አምስተኛ ላይ በጣም ያስቀመጥኩት እንግዲህ በኤንቢኤ ታሪክ ውስጥ 2014 ላይ የተፈጠረ ሁኔታ ነው። እንደምታውቁት ኤንቢኤ ዓለማችን ላይ ታዋቂ ከሚባሉት ሊጎች ውስጥ አንዱ ነው ማለት ነው እና ይሄ ሊግ አዳዲስ ምርጥ ተጫዋቾች ሲገቡ ትልቅ ግብዣ ያዘጋጃል። ቀጥታ ስርጭት በተለያዩ ቴሌቪዥን ጣቢያዎች ሽፋን ይሰጧል እና ይህ ፕሮግራም ላይ ባልተጠበቀ ሁኔታ ኤንቢኤ ኮሚሽነር አደም አንድ ነገር ይናገራል ማለት ነው። ዛሬ እንደተለመደው ተጫዋቾቹን ብቻ አይደለም የምጠራው የተፈጠረውን ነገር እናገራለሁ ይልና በመካከላችሁ ለሚገኘው አንድ ተጫዋች አይዛ ኦስቲን የሚገባውን ክብር ስጡልኝ ይላል። በሰዓቱ የነበሩ ተመልካቾች ግራ ይጋባሉ ማለት ነው። አይዛ ኦስቲን የሚባለው ተጫዋች በቤለር ዩኒቨርሲቲ በጣም ስሙ የገነነና ኤንቢኤ ላይም በጣም ትልቅ ደረጃ ይደርሳሉ ተብሎ ከሚጠበቁ ተጫዋቾች ውስጥ አንዱ ነበረ። በሚገርም ሁኔታ ግን ኤንቢኤ ድራፍት ከመካሄዱ ከቀናቶች በፊት የጄኔቲክ ዲስኦርደር በሽታ እንዳጋጠመው ተነግሮታል ማለት ነው። በዚህ ምክንያት ኤንቢኤ መግባት እንደማይችል ለኤንቢኤ ይደርሰዋል ማለት ነው። ስለዚህ በምታዩት አይነት መልኩ እንግዲህ ኤንቢኤ መግባት ያልቻለው አይዛ ኦስቲንን በክብር የኤንቢኤ ድራፍት ፕሮግራም ሸኝቶታል ማለት ነው። ይህ በጣም በኤንቢኤ ታሪክ ውስጥ አሳዛኝ ከሚባሉ ሞመንቶች ውስጥ አንዱ ነው ማለት ነው። አራተኛው ታሪክ ደግሞ ወደ 2017 ይወስደናል ማለት ነው። በኤንቢኤ የመክፈቻ ፕሮግራም ነበረ። ቦስተን ሴልቲክስ ከካቫሊየርስ የሚያደርጉ ጨዋታ ላይ ጎርደን የሚባለው ተጫዋች ይህ ተጫዋች በሚያሳዝን ሁኔታ ከቲሜቱ የመጣለትን የአሉፕ ኳስ ዳንክ አደርጋለሁ ሲል ይወድቃል ማለት ነው። ይህ አወዳደቅ ለጎርደን ኦልሞስት ህይወቱ አልፏል ተብሎ ነበር ብዙ ሰዎች ኤክስፔክት ያደረጉት። በሚያሳዝን ሁኔታ ከበድ ያለ ጉዳት ነበር የደረሰበት ይህ ልጅ። በእርግጥ ዩቲዩብ ማሳየት ስለማይችል ነው እንጂ በጣም ይሰቀጥራል ጉዳቱ እና በሰዓቱ የነበሩትን ሙሉ ተጫዋቾችን ብራውንን እና ሊብሮን ጄምስን ጨምሮ በጣም ሾክድ ያደረገ ሞመንት ነበረ ማለት ነው። እና በሚገርም ሁኔታ ግን ይህ ልጅ እድለኛ ነው። ሁለተኛው የቦስተን ሴልቲክስ ጨዋታ ላይ ከሐኪም ቤት ሆኖ ለቦስተን ሴልቲክስ ደጋፊዎች በአጠቃላይ ለኤንቢኤ ተጫዋቾች እንደነ ስቴፈን ከሪ፣ ዴቨን ብሩክ በሰዓቱ ትዊተር ላይ እስከ መጻፍ ያደርሳቸው ጉዳትን ጤነኛ እንደሆነና አሁን ወደ ጤናው እየተመለሰ እንደሆነ የተናገረበት በጣም ስሜታዊ የሚያደርግ አራተኛው ሞመንት ነው ማለት ነው። ወደ ሶስተኛው ደግሞ ሳልፈላችሁ በጣም በሚገርም ሁኔታ እንግዲህ ይህን ተጫዋች ታውቁታላችሁ፣ ፂማሙ ጄምስ ሃርደን ማለት ነው። ይህ ተጫዋች በጣም ለሚያደንቁት አድናቂዎቹ የሚሰጠው ቦታ በጣም የተለየ ነው እና ምን ይፈጠራል መሰላችሁ? ሚቺጋን ዩኒቨርሲቲ ውስጥ አንድ ጥጋበኛ ሰውዬ በሽጉጥ 8 ሰዎችን ይመታል። ከተመቱት 8 ሰዎች ውስጥ 3ቱ ህይወታቸው ያልፋል፣ 5ቱ ደግሞ ቀላልና ከባድ የአካል ጉዳት ይደርስባቸዋል ማለት ነው። ከነዚህ ከባድ ጉዳት ከደረሰባቸው ተጠቂዎች ውስጥ ደግሞ አንደኛው ጆን ኦ የሚባለው የጄምስ ሃርደን አንደኛ ደጋፊ ነበረ ማለት ነው። ይህ ልጅ እንግዲህ በደረሰበት የጥይት ጥቃት ምክንያት ከወገቡ በታች ፓራላይዝ ይሆናል ማለት ነው እና ይህንን ብዙ ሚዲያዎች ይቀባበሉታል ማለት ነው። ጎፈንድሚም እንደተከፈተለት ጄምስ ሃርደን ይሰማል ማለት ነው። ይህንን የሰማው ጄምስ ሃርደን ደግሞ ቀጥታ ኢንቮልቭ ማድረግ ይጀምራል ማለት ነው። በሚገርማችሁ ሁኔታ የዚህን ልጅ ሙሉ የሕክምና ወጪ እንዲከፈል አደረገ። ከዛ ሲቀጠል ደግሞ በተወካዮቹ አማካኝነት የሲግኔቸር ሹን ወይም ደግሞ ፊርማ ያለበትን ጫማ ሐኪም ቤቱ ድረስ በምታዩት አይነት መልኩ አድርሶታል። ከዛ በተጨማሪ ደግሞ ቪዲዮ ኮል አድርጎ ጤናውን የሚመለስ መጠንከር እንዳለበት አፕሪሼት አድርጓል ማለት ነው። ጄምስ ሃርደን ሂውማኒቲን በደንብ ያሳየበት ትልቁ ሞመንት ነው። ከዚህ በተጨማሪ ደግሞ ኤንቢኤ ላይ ደግሞ መጀመሪያውን ጌም እንደሚጋብዘው ነግሮታል ማለት ነው ጄምስ ሃርደን። ይህም በማድረጉ እንግዲህ ጄምስ ሃርደን ብዙ አድናቆቶችን ማግኘት ችሏል ማለት ነው። በጣም ኢሞሽናል ካደረጉ የኤንቢኤ ታሪኮች ውስጥ አንደኛው ይሄ ነው ማለት ነው። ሁለተኛው ጋር ስመጣላችሁ ደግሞ በጣም በሚገርም ሁኔታ ይሄን ተጫዋች ታውቁታላችሁ ብዬ አስባለሁ። ዌስትብሩክ ይባላል። የ2017 ኤምቪፒ ነው። በጣም ታዋቂ ተጫዋች ነው። ኤክስፕሎሲቭ ዳንኮቹ በምታዩት አይነት መልኩ የሚደንካቸው ዳንኮች ዓለም ላይ በጣም ክብርን ያገኘ ሰው ነው። ኤንቢኤ ግን በቃ የሆነ አቋማችሁ ሲወርድ ደግሞ በዛም ልክ ነው የሚያዋርዳችሁ እና ሎስ አንጀለስ ሌከርስን ጆይን አድርጎ ነበር ከጥቂት ዓመታት በፊት እና ሎስ አንጀለስ ሌከርስ የነበረው ችሎታ በጣም ወርዶ ነበረ ኳስ መሾት ሁሉ እስኪያቅተው ድረስ እና በዛን ልክ 2017 ላይ ያከበረው የባስኬት ኮሚኒቲ መልሶ ዌስትብሩክ ላይ ተነሳ ማለት ነው። ጋዜጠኞች በምታያቸው መልኩ ስሙን ራሱ ቅጽል ስሙን ዌስት ብሪክ ብለውታል which is
ድንጋዩን እንደማለት ነው ኢማጂን። እና በጣም የሚረብሽ ስም ነው እና ዌስትብሪክ እየተባለ ስሙ ተነስቷል። ለሱ መሆኑ አይደለም በጣም ስሜት የሚያደርገው ይህ ነገር ዌስትብሪክ መባሉ ቤተሰቦቹን ጭምር አፌክት አድርጓቸው ነበረ። ልጁ ራሱ የአባቱን ስም መጥራት እስኪከብደው ድረስ ዌስትብሪክ ያለበት ሞመንት በኤንቢኤ ታሪክ ውስጥ ከደጋፊዎችም ከጋዜጠኞችም የደረሰበት ጥቃት በኤንቢኤ ታሪክ ውስጥ እንዳይረሳ አድርጎታል ማለት ነው። በቅርቡ እንደውም በጣም አቋሙ ከመውረዱ የተነሳ የሚያስፈርመው ቲም አጥቶ ባለቀ ሰዓት ነበረ ማጂክ ያስፈረመው ማለት ነው ይሄን ልጅ። አሁንም ተመሳሳይ ታሪክ ውስጥ ነው ብዬ አስባለሁ ዌስትብሩክ ማለት ነው። አንደኛ ላይ ደግሞ ያስቀምጥኩላችሁ በሚገርም ሁኔታ እንግዲህ ይህን ተጫዋች ታውቁታላችሁ፣ ካይ ሊዮናርድ ይባላል። በጣም ኢሞሽናል ከማይሆኑ ተጫዋቾች ውስጥ አንዱ ነው። እሱ ብቻ አይደለም በሚለው ሳቁ የሚታወቀው እንግዲህ ካይ ሊዮናርድ የሚባለው ተጫዋች ነው። ይህ ተጫዋች በሚገርም ሁኔታ የሆነ ኮንፈረንስ ላይ እንደዚህ አይነት ሳቋን ይደግመዋል ማለት ነው። ይህን ሳቁን ያየው ደግሞ ኬቪን ሃርት የሚባለውን ኮሜዲያን ታውቁታላችሁ። ይህ ተጫዋች በጣም በብዙዎች እስኪያስቅ ድረስ ሙድ ይዞበታል ማለት ነው እና ያ ሞመንት በጣም ኢሞሽናል አድርጓል ብዙ ሰዎችን እና 16 ሚሊዮን እይታን በማግኘት እንግዲህ ብዙ ሪከርዶችን የሰበረ በጣም በመሳቅ ኢሞሽናል ወይም ስሜት ያደረገ ሞመንትን መፍጠር ችሏል ማለት ነው። እንደዚህ አይነት በጣም ጸዴ የሆኑ ባስኬትን፣ ስፖርትን እንዲሁም ደግሞ መዝናናትን ያካተቱ ኮንቴንቶች እንግዲህ እንዲደርሳችሁ ላይክ፣ ሰብስክራይብ እና ያድርጉ። እኔ ሚላ ባስኬትቦል ላይ ቤተሰባችን ይሰፋል። በአዳዲስ ቪዲዮችን እንግዲህ እመጣለሁ ማለት ነው። ይመቻችሁ።